ሰላም ቆንጆች የሀገሬ ሴቶች እንዴት ናችሁልኝ? ዛሬ በዚህ ቪዲዮ ለቆዳችን ተስማሚ ያልሆኑ ቆዳችንን የሚያበላሹ የምግብ የመጠጥ አይነቶችን ነው የምናየው ማለት ነው። እንግዲህ ምናልባት እነዚህ ምግቦችና መጠጦች ብዙዎቻችን በተለይ ሴቶች በጣም የምንወዳቸው ይመስሉኛል። ነገር ግን ነግራችኋለሁ፣ ውሳኔው እናንተ ነው። ይህ ስለ ሴቶች ጤና፣ ውበት፣ ጤናማ አኗኗር ዘይቤና ስኪን ኬር የምናወራበት የሔዋን ገጽ ነው። ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻው አብራችሁን ቆዩ። አንደኛው ለቆዳ ጥሩ አይደለም ከሚባሉ ምግቦች ውስጥ ወተትና የወተት ተዋጽኦ ነው። እንግዲህ ይህንን ስል መቼስ ብዙዎቻችሁ ልትቀየሙ ትችላላችሁ፣ በተለይ የወተትና የእርጎ አድናቂዎች ከሆናችሁ ማለት ነው። በዛ ላይ ደግሞ ትንሽ ኮንትሮቨርሻል ነው፣ ምክንያቱም ምንም የማይላቸው ቆዳቸው ላይ ምንም ተጽዕኖ የማያመጣ ሴቶች ስላሉ ማለት ነው። ነገር ግን ወተት ለቆዳ ተስማሚ አይደለም ወይም ጥሩ አይደለም የሚባለው ምንድነው? ሆርሞናል ኢምፓክት ስላለው ነው። ይህንን ስንል እንግዲህ የምታውቁ ከሆነ በተለይ የሆርሞን ኢሹ ልክ እንደ ሃይፖታይሮይድ፣ ሃይፐርታይሮይድ የተለያዩ እንደዚህ አይነት ኢሹ ያላቸው የሆርሞን ኢሹ ያለባቸው ሰዎች ዳይሪ ፕሮዳክትስ ወይም የወተት ተዋጽኦ እንዲጠቀሙ አይፈቀድም ወይ አይመከርም። ምክንያቱም ሆርሞን ኦልሬዲ በተለይ ደግሞ ይሄ የላም ወተት ውስጥ ራሱን የቻለ ሆርሞን ስላለው ከኛ ሆርሞን ጋር ይደባለቅና ሆርሞናል ኢምፓክት አለው ማለት ነው። ስለዚህ ለቆዳም ተስማሚ አይደለም የሚባለው ለምንድን ነው? ከኛ ሆርሞን ጋር ይደባለቅና ኦቨር ስቲሙሌት ያደርገዋል ኦይል ግላንዱን ማለት ነው። እሱ ደግሞ ምን ተጽዕኖ ይኖረዋል? የቆዳችንን ቀዳዳዎች የመድፈን ስራ ይሰራል ማለት ነው። ይሄ ደግሞ ለብጉር ዋነኛው መንስኤ ነው ማለት ነው። ስለዚህ በተለይ ብጉር የተለያየ ነገር ሞክራችሁ አልጠፋ ያላችሁ ሰዎች፣ ነገር ግን በጣም ምግባችሁ ውስጥ ደግሞ ወተት፣ እርጎ የምታበዙ ሰዎች እስቲ የወተት ተዋጽኦ ቀነስ አድርጋችሁ ከቻላችሁ ደግሞ ለትንሽ ጊዜ አቆማችሁ ቆዳችሁ ላይ ለውጡን እንድታዩት መክራችኋለሁ። ሌላኛው ደግሞ ኢንፍላሜሽን የሚያመጣል ወተትና እርጎ የመሳሰሉት ነገሮች። ሁለተኛው ስኳርና ሪፋይንድ ካርቦሃይድሬትስ ናቸው። ይሄ ራሱ የብዙ ሴቶች ችግር ይመስለኛል፣ ላይክ ብዙዎቻችን ጣፋጭ ስለምንወድ ማለት ነው። እንግዲህ ሪፋይንድ ካርቦሃይድሬት ስንል ምንድን ነው? ብዙ ጊዜ ከላዩ ላይ ያለው ፋይበሩ ሙልጭ ተደርጎ ወጥቶ ፕሮሰስ ተደርጎ ማለት ነው ወጥቶ የቀረው ምንድን ነው? ካርቦ ብቻ ነው የቀረው ማለት ነው። ለምሳሌ እንደ ነጭ ዳቦ፣ ፓስታ፣ ይሄና ሲሪያሎች፣ ቁርስ ላይ የምንጠቀማቸው ሲሪያሎች፣ በተለይ ደግሞ እነዚህ ጣፋጮቹ ማለት ነው እነሱ አሉበት። ዶናት፣ ኩኪስ፣ ኬክ እነዚህ የመሳሰሉት አሉበት። በተለይ ደግሞ በዋነኝነት ለስላሳ መጠጦች፣ ኢነርጂ ድሪንክ የሚባሉት ኢቭን ይሄ የፍሩት ጁሶች ማለት ነው። የፍሩት ጁሶች ማለት ይሄ ቤታችን የምናዘጋጀውን ሳይሆን ታሽገው ብዙ ጊዜ ሱፐር ማርኬቶች ውስጥ ምናምን የሚሸጡት በጣም ጣፋጭ ያላቸው ግን የፍሩት ጁሶችንም ይጨምራል ማለት ነው። ኢቭን ካቻፕ፣ የሳላድ ድሬሲንጎችንም ላይ ኢቭን እንትን አላቸው፣ በጣም ጣፋጭነት አላቸው ወይም ስኳር አላቸው ማለት ነው። እነዚህ ነገሮች ምንድን ነው የሚያደርጉት ካለን እነዚህ ነገሮች ወደ ሰውነታችን ስንጠቀም በውስጣቸው ያለውን ፋይበር፣ በተለይ ደግሞ ይሄ ከስንዴ ጋር ተያይዞ ያሉ ፕሮዳክቶች ከውስጣቸው ያለውን ፋይበር በቃ ፕሮሰስ በማድረግ ሂደት ውስጥ እንዳለ ወጥቷል ማለት ነው። ስለዚህ ቀጥታ ወደ ሰውነታችን ይገባና ወደ ግሉኮስ ነው የሚቀየሩት። ወደ ግሉኮስ ተቀየሩ ማለት ወደ ሰውነታችን እንደገባ ቀጥታ የደም ስኳራችንን በኃይለኛ ሁኔታ ይጨምራል። ያ ማለት ሰውነታችን አንደርስታንድ የሚያደርገው የሆነ እንትን እንደመጣበት ነው፣ አደጋ እንደመጣበት ነው አንደርስታንድ የሚያደርገውና ኢንፍላሜሽን ይኖራል። ኢንፍላሜሽን ማለት ደግሞ ለብዙ የቆዳ ችግሮች ብጉርን ጨምሮ የብዙ የቆዳ ችግሮች መነሻ ነው ማለት ነው። ሶ እነዚህን ምግቦች እየተጠቀምን መቼስ ጤናማ ቆዳ ሊኖረን አይችልም። ስለዚህ እነዚህ ነገሮች ከምግባችን ከዳይታችን ውስጥ እንደ ሙሉ ለሙሉ ባናጠፋ እንኳን መቀነስ ብንችል በእርግጠኝነት ለጤናችንም ለቆዳችንም በጣም ምርጥ የሆነ እርምጃ ነው። ሶስተኛው አልኮል ነው። እንግዲህ አልኮል መጠጦችንም አብዝቶ መጠቀም ቆዳ ላይ መጥፎ የሆነ ተጽዕኖ ይኖረዋል ማለት ነው። የመጀመሪያው ምክንያት ምንድነው? ዲሃይድሬሽን ስለሚኖር ነው ማለት ነው። አልኮል ሰውነታችን ላይ ዲሃይድሬሽን ወይም ደግሞ ከውስጣችን ውሃ ወይም እርጥበትን የመውሰድ ባህሪ ስላለው ሰውነታችን ዲሃይድሬት እንዲሆን ያደርጋል ማለት ነው። ሶ የዚህ ዲሃይድሬሽን ኢፌክት ደግሞ ቆዳችን እንዲደርቅ፣ ቆዳችን እንዲጨማደድ እና ትንንሽ ስንጥቅጥቅ የማለት ነገር እንዲኖር ፊታችን ላይ ቆዳችን ላይ እንዲኖር ያደርጋል።
እየቆየ ሲሄድ ደግሞ የዚህ ውጤት የፊት መጨማደድን ያደርጋል። ፊታችን የመፋፋቅ የመላላጥ ነገር እንዲኖር ያደርጋል ማለት ነው። ሌላኛው ደግሞ አልኮል ኢንፍላሜሽንም ያመጣል ተብሎ ይታሰባል እና እሱም ደግሞ ያው ቅድም ኢንፍላሜሽን ተነጋግረነዋል። የቆዳ መቆጣት ሊያመጣ ይችላል። እሱ ደግሞ በተለያየ መንገድ በብጉር ብቻ ሳይሆን በተለያየ መንገድም ሊገለጽ ይችላል። ሶስተኛው ደግሞ ምንድነው? የእንቅልፍ መዛባት ስለሚያመጣ ከእንቅልፍ መዛባት ጋር ተያይዞ የፊት እብጠት መኖር፣ ይሄ አይን ስር መጥቆር፣ ማበጥ የመሳሰሉትን አይነት ኢፌክቶች ሊያመጣ ይችላል። አራተኛው ከፍተኛ የሆነ የጨው መጠን ወይም ሃይ ሶዲየም ነው። እንግዲህ ጨው ማብዛት ወይም ደግሞ የሶዲየም ማብዛት ሰውነታችን ላይ ወይ ቆዳችን ላይ ከፍተኛ የሆነ ጉዳት ነው የሚያመጣው። በተለይ ደግሞ ይሄ የአይን ስር እብጠትና መጥቆር ብዙ ጊዜ ከፍተኛ ከሆነ የጨው ማብዛት ጋር የተያያዘ ነው ማለት ነው። የሚሆነው ለምን መሰላችሁ? ብዙ ጊዜ ጨው ስንበላ ራሱ ያው እንደዚሁ በምናውቀው ብዙ ጊዜ በጣም ውሃ እንጠጣለን። ምክንያቱም ውሃውን ሰውነታችን ውስጥ ይወስደዋል ማለት ነው። ለዛ ነው ውሃ ቶሎ ነው የሚጠማን ብዙ ጨው ከወሰድን ማለት ነው። ከፍተኛ የሆነ የዋተር ሪቴንሽን ነው የሚያመጣው። ዲሃይድሬሽን ያመጣል። በተለይ እንደዛ አይነት ነገሮችን ተጠቅመን ውሃ ማንጠጣ ከሆነ ሰውነታችን ላይ ዲሃይድሬሽን ያመጣል። የዲሃይድሬሽን መኖር ደግሞ ቆዳ ላይ በጣም ከፍተኛ የሆነ ኢፌክት ነው ያለው። እንግዲህ ብዙ የቆዳ ቅባቶች ካያችሁ ሞይስቸራይዘርስ ይበዛሉ አይደለ? በቃ ፊታችሁ ሞይስቸራይዝ አድርጉ ይባላል። ያ የሚባለው ምንድነው? ቆዳችን ጤናማ የሆነ እርጥበት ይዞ ሲቆይ ነው የሚያምር የተስተካከለ ቆዳ የሚኖረው። የዲሃይድሬሽን መኖርና የቆዳ መድረቅ ደግሞ ተቃራኒው ነው ማለት ነው። እሱን ተቃራኒ ስራ ነው የሚሰራው። ስለዚህ ዲሃይድሬሽን ከብዙ የቆዳ ችግሮች ጀርባ ያለ ነገር ነው። ስለዚህ ምግባችን ውስጥ ሊሆን ይችላል ወይም ደግሞ ብዙ የታሸጉ በተለይ እነዚህ ቺፕሶች፣ ካቻፕ ምናምን የመሳሰሉ እነዚህ አይነት ምግቦች ላይ ከፍተኛ የሆነ የሶዲየም መጠን አለ ማለት ነው፣ ወይም የጨው መጠን አለ። እዛ ላይ ጨው የሚያስገቡት ምንድነው? ለእንትን ብቻ አይደለም፣ ለማጣፈጥ ብቻ አይደለም። የሶዲየም ከፍተኛ የሆነ የዛ የጨው መጠን እንደ ፕሪዘርቫቲቭ ወይም እንዳይበላሽ እንደ ማቆያም ነው የሚጠቀሙት እና አንዳንድ ጊዜ እነዛ ምግቦች ውስጥ ያለው የጨው መጠን በቀን ውስጥ ሙሉ ለሙሉ ከሁሉም ምግብ ውስጥ የምናገኘውን የጨው መጠን ምናልባት አንድ የታሸገ ቺፕስ ውስጥ ሊገኝ ይችላል ማለት ነው። ስለዚህ ሰውነታችን ላይ ከፍተኛ የሆነ የውሃ እጥረት ወይም ዲሃይድሬሽን ይፈጥራል። እዚህም ላይ ትንሽ መንቃት ይኖርብናል። እንደዚህ አይነት ነገሮችን ማስወገድና ምግባችን ላይ ጨው መቀነስ ለቆዳ ብቻ ሳይሆን ለሙሉ ጤናችን በጣም ተመራጭ ነው። አምስተኛው ደግሞ ጤናማ ያልሆነ ፋት ወይም ደግሞ ሃይሊ ፕሮሰስድ ፉድስ የምንላቸው ናቸው። እንግዲህ ጤናማ ያልሆነ ፋት ያላቸው ምግቦች ስንል ለምሳሌ ለማስቀመጥ ያህል ብዙ ጊዜ ገበያ ላይ የሚሸጡ ወይም ዳቦ ቤቶች የሚሸጡ ዶናት፣ ኬክ፣ ኩኪስ እና ክሮሰንት የመሳሰሉት የሚሸጡ እነዚህ ጣፋጭ ነገሮች ብዙ ጊዜ በጣም ጤናማ ያልሆነ ፋት በውስጣቸው የያዙ የምግብ አይነቶች ናቸው። ሌላኛው ደግሞ ሃይሊ ፕሮሰስድ ፉድስ የገበያም ሊሆን ይችላል፣ ቤታችንም ውስጥ ሊሆን ይችላል። በተለይ ግን ደግሞ ገበያ ላይ ውጭ ላይ የምንገዛቸው በጣም ፕሮሰስ የተደረጉ የታሸጉ ምግቦች አንደኛ በጣም ለማቆየት ሲባል የሚጨመርባቸው ኢንግሪዲየንት፣ ሁለተኛ ደግሞ ከፕሮሰስ በማድረግ ሂደት ውስጥ ጥቅማቸው ውስጣቸው ምግቦች ውስጥ የሚገኘው ጥቅም በሙሉ ሙልጭ ብሎ ይወጣና የሚቀረው በቃ ስኳሩ ብቻ ነው። ስለዚህ እንደተጠቀምነው ወይ ወደ ሰውነታችን እንዳስገባን እንደበላ ነው ቀጥታ ወደ ግሉኮስ ተቀይሮ ቅድም እንዳልነው ብለድ ሹገራችንን በጣም ነው ከፍ የሚያደርገው። which means ኢንፍላሜሽኑን በጣም ያባብሳል። ኢንፍላሜሽን ደግሞ የቆዳ ጸር ነው ወይም ጠር ነው ብለናል እና እነዚህ አንሄልዚ የሆኑ ፋትስ እና ፕሮሰስድ የሆኑ ምግቦችንም ከሰውነታችን ከአበላላችን ከዳይታችን ውስጥ እየቀነስን ብንመጣ እንደው ቶታሊ እንኳን ማቆም ባንችል ባንዴ እየቀነስን ብንመጣ ፊታችን ላይ ቆዳችን ላይ በጣም ለውጥ እናያለን ማለት ነው። እንግዲህ ለዛሬ እኔ ይሄን ብያለሁ። የእናንተን ሀሳብ ደግሞ እስቲ ኮሜንት ላይ ጻፉልን ወይም ደግሞ የእናንተን ኤክስፒሪየንስ አጋሩን። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ቻው።